جمال السلام عليكم شيخ محمد. وعليكم السلام እንዴት ናችሁ? አልহামዱሊላህ እየጠበቅነውት ነው የርሶን ንግግር። ዛሬ የሚድሮክ ቤተሰብ ቀን ብለን ካሎት 79000 ሰራተኞች ወደ 6500ዎቹ ተሰባስበን ለ588ቱ ሽልማት አድርገናል። የክብር እንግዳ የሰራተኛ ማህበር ኮንፌዴሬሽን አጠገብ ያሉት አቶ ካሳሁን ፎሌ ያሉ፣ የዳሽን ባንክ ሲኢኦ አቶ አስፋው አለሙ አሉ፣ ዴፒቲ ሲኢኦቹ ሁሉም አቶ ዱላ፣ አቶ አካለ፣ አቶ ፈለቀ፣ አቶ ካሳሁን፣ አቶ ሰለሞንና አቶ ሁሴን ይገኛሉ። የርሶን ንግግር ነው የምንጠብቀው። በመጀመሪያ እንኳን ለአዲስ ዓመት አደረሳችሁ። ጀግናው የሚድሮክ ሰራዊት የልማት ሰራዊት እንኳን ደስ አላችሁ፣ እንኳን ደስ አለን ሁላችን። ህዳሴው ስላለቀ ለእኛም ለልማታችን በጣም ስለምንፈልገው የኢትዮጵያ ሕዝብ ኩራትና ክብር ነው። እንኳን ደስ አለን፣ እንኳን ደስ አላችሁ። በዚህ ቀጥይ የምናገረው ያለፈውን 5 ዓመት ያሳለፋችሁበትን ትግልና ውጤት በጣም የሚያኮራ ነው። እናንተን የመሰለ ወጣቶች፣ እናንተን የመሰለ ወንድሞች ይዘን ፈለግንበት ቦታ ማንደርስበት የለም። ያሁኑ የ5 ዓመት ውጤት በጣም ጥሩ ነው። ነገር ግን ሰራተኛው ብዛት እንዲበዛ ፈልጋለሁ። ለወደፊቱም አዲስ ሜጋ ፕሮጀክቶች እየገባን ነው። ሰራተኛው ብዛት ይበዛል። ምኞቴ ኢትዮጵያ ውስጥ ሚድል ክላስ ማህበራዊ ሰው እንዲኖር ነውና እዛ ላይ ሚድሮክ በሰፊው ብንሳተፍ ጥሩ ነው። ለሁላችንም ይጠቅማል፣ ለሀገሪቱም ይጠቅማል። የአሁኑ ዓመት ውጤት በጣም ጥሩ ነው። እንደሰማሁት እና እንዳየሁት ውጤታችሁ ሲካም እንዲሆን ያደረገው የእናንተ አንድነትና መጠንከር ነው። ወጣቱም ሰራተኛውም ሁላችሁም ተማሪም ሆነ ምክትል ሲኢኦዎች በሙሉ የእናንተ ልፋት ነው። የእናንተ ሚድሮክ የኛ ነው ብላችሁ ስለያዛችሁት ነው። ስለዚህ የኔ አይደለም የእናንተ ነው። እናንተ በርቱበት፣ እናንተ ጠንክሩበት። እዚህ ላይ የምመኘው የዋጋ ክሽፈትን እንዴት አድርገን ድሃውን እንዳይሰቃይ የምናደርግበት መንገድ በተለይ ፈለቀ በእርሻ በኩል ኢትዮጵያ ውስጥ የሚፈለገውን ነገር በደንብ አድርገህ ብታስተካክል የኢትዮጵያ ሕዝብ በሰፊው ሊጠቀም ይችላል። ምኞቴ ይሄ ነው። ወደፊትም የምፈልገው ምኞት ይሄ ነው። እስካሁን ድረስ ግን ውጤቱ በጣም የሚያረካ ነው። በጣም አመሰግናቸዋለሁ። ሰራተኛው የኔ ካምፓኒ ነው የራሴ ነው ብሎ ሁሉ ተሰብቶ ነው እዚህ ውጤትን ያመጣው እና ስለዚህ በጣም እጅግ በጣም ነው የማመሰግናቸው። የሚቀጥለው 5 ዓመት የሰፋና የከበደ ነው። ታላቅ ነው የሚሆነው። እናንተም በግጥሲዎች ታውቁታላችሁ። ዝርዝር አያስፈልግም። የሚድሮክ ዓላማ አሁን ይዞት የነበረው ዓላማ እየሰራን ነው ወይስ ተጨርሰናል ነው። አሁንም በዛ መልክ እንድንሄድ ፈልጋለሁ እና እንግዲህ በርቱልኝ፣ ጠንክሩልኝ። እናንተም ቤተሰቦቻችሁ ሁላችሁ በሰላም አዲስ ዓመት አሳልፉ። የተሸለሙት ሰዎች እንኳን ደስ አላችሁ። የሚቀጥለው ዓመት ደግሞ የበለጠ ሽልማት እንሰጣለን። ስለዚህ አብረን አንድ ላይ እንግዲህ እንበርታ። መቼም እኔ መሯሯጥ ነው የሚወደው። 7 ሰዓት ብሎኝ አሁን ያሯሯጠኝ እሱ ነውና ይቅርታ ቤት ስለሆንኩባችሁ።
ሼክ መሐመድ በሰላም ያገናኝ በሰላም እንግዲህ በቅርቡ መጣለው አይዟችሁ አንድ ባንድ ብለን እንወያያለን ሼክ መሐመድ እኛም በጣም እናመሰግናለን ድርጅቱ የናንተ ነው ብለህ እንደራሳችን እንድንሰራ እንድንወስን ለሀገር ልማት እንድንለፋ ለሰራተኞቻችን እንድናስብ ስላደረከን ጀዛከላህ ኸይር እጅግ በጣም በ79000 ሰራተኞች ስም እናመሰግናለን እኔ አመሰግናችኋለሁ ወዳችኋለሁ ከልቤ ነው የምወዳችሁ